ዋው እንኳን ደስ ያላችሁ እጅግ አስደሳች መረጃ በዛሬው ዕለት ተሰምቷል። በዛሬው ዕለት ብዙዎችን ያስደሰተው ብዙ አማራውያኖችን በደስታ ያስነባው የፋኖ ድንቅ ኦፕሬሽን ፋኖ በክረምቱ አይሎና ተጠናክሮ ብዙዎችን እያስገረመ ቀጥሏል። የፋኖ የክረምቱ ድል እጅግ አስገራሚ ነው። የአማራን ሕዝብ ሲጨቁንና ሲያፈናቅል ሲያስገድል የነበረው መርዘኛው እባቡ ባለስልጣን ሽመልስ አብዲሳ በመጨረሻም ቅጣቱን አገኘ። ይህ ባለስልጣን ከባለስልጣኖቹ ሁሉ እጅግ አስፈሪና መርዘኛ የሚባል ሲሆን የአማራን ህዝብ ከቀዬው አፈናቅሎ ንብረቱን አሳጥቶ ብዙዎችን አስገድሎ በአማራ ህዝብ ላይ በታሪክ ከፍተኛ ሸፍጥና በደል የሰራ ግለሰብ ነው። በመጨረሻም በፋኖ ቅጣቱን አግኝቷል። እንኳን ደስ ያላችሁ ውድ አድማጮቻችን። ፋኖ በሳተላይቱ በኩል በዛሬው ዕለት እንኳን ደስ ያላችሁ የብዙ ደም የብዙዎች እንባ ታብሷል፣ በመጨረሻም ቅጣቱን አግኝቷል ሲሉ በሳተላይታቸው በኩል እጅግ አስገራሚ መረጃ አጋርተዋል። ሰላም እንደምንቆያችሁ ውድ አድማጮቻችን፣ በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ እያልን እነሆ በዕለቱ አነጋጋሪ መረጆቻችን በፕሮግራም ሰዓታችን ወደ እናንተ መጥተናል። በዛሬው ዕለት በፕሮግራም ክፍላችን ልናጋራችሁ የወደድነው የፋኖን እጅግ አስደናቂ ኦፕሬሽን ነው። ፋኖ ለረጅም ጊዜ ሽመልስ አብዲሳን ለመቅጣት ቢፈልግም በነገሮች አለመመቻቸትና ፋኖ የተሳለጠ ቦታ ላይ አለመሆኑ ሽመልስ አብዲሳን ሲያገኘው ቀርቷል። ሆኖም ሽመልስ አብዲሳ ግን አንድ ቀን በፋኖ ቅጣት እንደሚያገኝና ላጠፋው የአማራ ሕዝብ እያንዳንዱን በደል እንደሚጠየቅ የሚታወቅ ነበር። ሁሉም የሚያስበውና በውስጡ የሚያውቀው ሀቅ ነበር። ቀኑ ደርሶ የሽመልስ አብዲሳ ጉዳይ በመጨረሻም ተዘግቷል። ሽመልስ አብዲሳ በመጨረሻም በፋኖ ቁጥጥር ውስጥ ገብቷል። ፋኖ ይህን ድንቅ ኦፕሬሽን እንዴት ከወነው? ሽመልስ አብዲሳን እንዴት በእጁ አስገባው? ሽመልስ አብዲሳ ለመያዝም ሆነ ለመግደል የማይመች ሰው ነው። ምክንያቱም ያለበት የስልጣን አይነት መሆኑ ነው። በግንባር የማይገኝ በስፋት በከተማች ውስጥ የሚንቀሳቀስ ባለስልጣን መሆኑን ተከትሎ ፋኖ ሊያጠቃው እስካሁን አልቻለም። ታዲያ ፋኖ ከፍተኛ ኦፕሬሽን ለዚህ ባለስልጣን በማዘጋጀት አይቀጡ ቅጣት ቀጦታል። ሽመልስ አብዲሳ በትናንትናው በሻሸመኔ የተሰራውን አዲሱን የኮሪደር ልማት ለማየትና ለማስመረቅ በኦሮሚያ ከተሞች ላይ እያንዳንዱ እየተደረጉ ያሉትን አዳዲስ የኮሪደር ልማቶችን ለማየት እያቀና መሆኑን ተከትሎ በትናንትናው ዕለት ወደ ሻሸመኔ ከተማ ነበር ያቀናው። በሻሸመኔ ከተማ አዲሱን የኮሪደር ልማት እያደነቀ ሲጎበኝ የቆየው ሽመልስ አብዲሳ ማመሻውን ግን ያላሰበው ገጥሞታል። የፋኖ ታጣቂዎች ቀደም ሲል መረጃው የደረሳቸው ሲሆን ሽመልስ አብዲሳ በሻሸመኔ ኮሪደር ልማት እንደሚጎበኝና የኦሮሚያ ግምገማ እንደሚያደርግ ቀደም ብሎ መረጃው የነበራቸው የፋኖ አባላት በቦታው በመገኘት መሽገው ቦታቸውን በመያዝ ሽመልስ አብዲሳ ባላሰበው ሁኔታ በሻሸመኔ ከተማ ላይ ጠባቂዎች ላይ ድንገተኛ ተኩስ የከፈቱበት ሲሆን ጠባቂዎቹ 5 ሲሆኑ 5ቱ ጠባቂዎች ባላሰቡበት መንገድ ጥይት ስለተከፈተባቸው በሰዓቱ በድንጋጤ የሚችሉትን ምላሽ ለፋኖ የሰጡ ቢሆንም የፋኖ አባላት ግን በአንጻሩ የፋኖ ሰራዊቶች ታጥቀውና ተዘጋጅተው የመጡ በቁጥርም በዛ ያሉ ስለነበሩ ሽመልስ አብዲሳ ታጣቂዎች ሊከላከላቸው ባለመቻሉ የሽመልስ አብዲሳ ታጣቂዎች ተመተው ሲወድቁ ሽመልስ አብዲሳ ብቻውን ለመቅረት ተገዷል። ታዲያ በዚህ ሰዓት ሽመልስ አብዲሳ ለህይወቱ የሰጋ ሲሆን እጁን ወደ ላይ አድርጎ በሰላማዊ መንገድ እጁን ለመስጠት እንደሚፈልግ ሲነግራቸው የፋኖ አባላትም ጥይት ሳይተኩሱ ጥይታቸውን ትተው ሽመልስ አብዲሳን ከአካባቢው ጠፍልገው በማሰርና ከአካባቢው ወስደው በመሰወር ከአካባቢው የጠፉ ሲሆን ኋላ ላይ የመከላከያ ሰራዊቶች በአካባቢው ደርሰው የሽመልስ አብዲሳ ጠባቂዎችን በህይወት የቆዩትን ወደ ሆስፒታል የወሰዱ ሲሆን የሞቱትን አስከሬን በአካባቢው እያነሱ ሲሆን ነገር ግን ሽመልስ አብዲሳ ሊያስመልሱት አልቻሉም። ፋኖ ከደቂቃዎች በፊት ሽመልስ አብዲሳን ይዞ ከዛ አካባቢ እየተሰወሩ መሆኑን ተከትሎ መከላከያ ሰራዊቶቹ ሽመልስ አብዲሳን ማስመለስ አልቻሉም። ታዲያ በዚህ ምክንያት በሻሸመኔ ከተማ ላይ በአካባቢው ጥቂት ህብረተሰብ ይህን ጉዳይ የተመለከተ ሲሆን ከፍተኛ ውጥረትና ድንጋጤ ውስጥ የገቡ ሲሆን እጅግ መነጋገሪያ ሆኖ በአካባቢ የተመለከቱ የዓይን እማኞች ለሚዲያ ቃላቸውን እየሰጡ ይገኛሉ። ሽመልስ አብዲሳ በዓይናቸው በብረቱ ተጠፍልጎ ሲሄድ
ተመልክተዋል። መከላከያ ሰራዊቶቹ ዘግይተው በአካባቢው የደረሱ መሆኑን ተከትሎ ፋኖ ሰራዊቶችን ማግኘት አልቻሉም። አሁንም ቢሆን በሻሸመኔ ከተማ ላይ አሰሳ እያደረጉ እንደሆነና ፍለጋቸውን ቀጥለዋል። ፋኖ ግን እምጥ ይግባ ስምጥ ይግባ እስካሁን አልተገኘም ተብሏል። ፋኖን ሊያገኙት አልቻሉም። ከገባበት ጉድጓድ ሊያወጡት አልቻሉም። በዚህም የመከላከያ ሰራዊቶች ከፍተኛ ንዴትና ቁጣ ውስጥ ገብተው በአካባቢው የሚገኙ መኖሪያ ቤቶችን እየሰበሩ እየገቡ ከፍተኛ ፍተሻ እያደረጉ እንደሆነ ምሽቱን ተሰምቷል። ይህም መርዶ ከቤተ መንግስት ሆኖ የሰማው ጠቅላይ ሚኒስትሩ አብይ አህመድ ከፍተኛ ድንጋጤ ውስጥ መግባቱ ተነግሯል። ሽመልስ አብዲሳ በፋኖ ታጣቂዎች ተይዞ መወሰዱን የሰሙት ጠቅላይ ሚኒስትሩ በሚቻለው መጠን ሀገሩ ታስሶ በፍጥነት ሽመልስ አብዲሳ መገኘት እንዳለበት ከፍተኛ ትዕዛዝ እንደሰጡ በቁጣ ተነግሯል። የውስጥ አዋቂዎች እንደሚናገሩት ባለስልጣኑ መገኘት አለበት ግዴታ ነው በሚል ቀጥተኛ ትዕዛዝ ከአብይ አህመድ ለመከላከያ ሰራዊቶች መሰጠቱን ተነግረዋል። ፋኖ ይህን ድንቅ ኦፕሬሽን እንዴት ፈጸመው? ለፋኖ እገዛ ያደረገለት አካልስ ማን ነው የሚለው የብዙዎች ጥያቄ ነው። ብዙ የውስጥ አዋቂዎች አክቲቪስቶች እንደሚናገሩት ከብልጽግና ውስጥ አብይን ለመጣል የሚፈልግ ከፋኖ ጋር እየሰሩ ያሉ የኦሮሞ አካላቶች እንዳሉና እነዚህ አካላቶች ከፋኖ ጋር እየሰሩ መረጃ ለፋኖ እያቀበሉ አብይን የካዱ አካላቶች እንዳሉ እየተነገረ ነው የሚገኘው። እነዚህ አካላቶች ታዲያ ሽመልስ አብዲሳ በዛሬው ዕለት ወደ ሻሸመኔ እንደሚመጣና ጉብኝቶችን እንደሚያደርግ ኮሪደር ልማቶችን እና የተሰሩ ግንባታዎችን ላይ ግምገማ እንደሚያደርግ ቀድሞ ለፋኖ ያሳወቁ ሲሆን ፋኖ ከቀናት በፊት በዚሁ በሻሸመኔ ከተማ ላይ መሽጎ ሲጠብቅ እንደነበረ ነው የተሰማው። ከህዝቡ ጋር ተመሳስለው የፋኖ አባላት ሲቪል ለብሰው በአካባቢው በሻሸመኔ ከቀናት በፊት ገብተው አድፍጠው የጠበቁ ሲሆን ይህ የተለየ ተልዕኮ የተሰጣቸው የፋኖ አባላት ተልዕኳቸውን ለማሳካት እጅግ ከፍተኛ መስዋዕት ከፍለዋል ተብለዋል። እነዚህ ጀግኖች በመጨረሻም ኦፕሬሽናቸው ተሳክቶላቸው ሽመልስ አብዲሳን ይዘውት ተሰውረዋል። ታዲያ በብልጽግና ውስጥ አብይን የካደው ሰው እንዳለ እየተነገረ ይገኛል። ይህም ሰው ታዲያ በስነ ስርዓት ሽመልስ አብዲሳ በምን ሰዓት የት እንደሚንቀሳቀስ በምን ቀን ወደ ሻሸመኔ እንደሚመጣ የሚያደርገውንና እንዲሁም ምን ያህል አጃቢዎች በቁጥር እንዳሉት ለፋኖ መረጃውን በሚገባ ያቀበላቸው ባለስልጣን እንዳለ እየተነገረ ይገኛል። ይህ ታዲያ ለአብይ ሌላ ትኩሳት ነው። በውስጡ እሱን ለመጣል የሚሞክሩ እሱን የካዱት ከፋኖ ጋር እየሰሩ ያሉ ሰዎች እንዳሉ ማወቁ ራሱ ጠቅላይ ሚኒስትሩን ከፍተኛ ውጥረት ውስጥ ይጨምረዋል። ፋኖ ታዲያ ለአብይ ሁለት መልእክቶችን ማስተላለፍ የፈለገ ይመስላል። የፈለገውንም ባለስልጣን በፈለገ ሰዓት ወስዶ ቅጣት እንደሚቀጣና እንዲሁም ደግሞ በማከሉ ለፋኖ መረጃ የሚቀበሉ የካዱት አካላቶች እንዳሉ ከፍተኛ ጭንቀት ውስጥ እንዲገባ አብይ አህመድ ይህንን መልእክት ያስተላልፉለት ይመስላል። ፋኖ በሚፈልገው ሰዓት የትኛውንም ባለስልጣን ወስዶ ቅጣት መቅጣት እንደሚችል አሳይቷል። በዚህ ሰዓት ፋኖ ነው የኢትዮጵያ መሪ ወይስ አብይ አህመድ ነው የኢትዮጵያ መሪ ብለው ብዙዎች ጥያቄ እንዲነሳባቸውን በጭንቅላታቸው አድርገዋል። ምክንያቱም ፋኖ በፈለገ ሰዓት የፈለገውን መሪ መቅጣት ይችላል። ፋኖ የኢትዮጵያ መሪ ነው ማለት አሁን ይቻላል። በዚህም ታዲያ አብይ አህመድ ከክብሩ ጋር ነገሩን ሊያያይዘው ይችላል። ጀግኖቹ የፋኖ ሰራዊት የአማራን ህዝብ ኦሮሚያ ምድር ላይ ከቀየው ሲያፈናቅል ንብረታቸውን ሲያሳጣ እንዲሁም ብዙዎችን ሲገል ብዙ ሴራዎችን ሲሸርብ የነበረውን የኦሮሚያን ዋና መሪ ሽመልስ አብዲሳን በቁጥጥር ስር አውሎታል። እስካሁን ምንም አይነት ጥቃት ያላደረሱበት እንደሆነ ተነግሯል። ፋኖ ምን አይነት ቅጣት እንደሚቀጣውና ሽመልስ አብዲሳን በምን አይነት መንገድ እንደሚደራደርበት እስካሁን አላሳወቀም። ፋኖ በሳተላይቱ በኩል ብቻ ያሰብነው ሁሉ ተሳክቷል፣ ድንቅ ኦፕሬሽን ፈጽመናል፣ ይሄ በታሪካችን ላይ ከሚጻፉ ምዕራፎች አንዱ ነው ሲል በዚህ ድንቅ ኦፕሬሽን ላይ ራሳቸውን መስዋዕት አድርገው የተካፈሉትን የአማራ ሰራዊቶች ፋኖ አባላትን እጅጉኑ አድንቋል፣ አመስግኗል። እንዲሁም ከጎጃም ይህንን ኦፕሬሽን ከቦታ ሆኖ ሲከታተል የነበረው በጎጃም ያለው አርበኛ ዘመነ ካሴም እንኳን ደስ ያላችሁ አማራውያን፣ ድንቅ የአማራ ልጆች ከፍተኛ ኦፕሬሽን ፈጽመዋል፣ ማንነታችንን አሳይተናል ብሏል። ይህ ለአብይ አህመድ እጅግ አስደንጋጭ መርዶ ነው የሚሆነው። የኦሮሚያ ባለስልጣናትም ማንም ባለስልጣን ፋኖ በፈለገ ጊዜ አንጠልጥሎት መሄድ እንደሚችልና የፈለገውን ማድረግ እንደሚችል ካወቁ በኋላ ህይወታቸው ምንም አይነት ደህንና ወስትና እንደሌለው ካወቁ በኋላ ከፍተኛ ትጋት ውስጥ ባለስልጣናቶቹ እንደገቡ ተነግሯል። እጅግ አስገራሚው ፋኖ በመጨረሻም ሽመልስ አብዲሳን ቀጥቶታል። ሽመልስ አብዲሳን ምን ያደርገዋል? ለድርድር ያቀርበዋል ወይስ ቅጣት ይቀጠዋል? ፋኖ የሚወስነው ውሳኔ ይሆናል። በቀጣይ በፋኖ ሳተላይት በኩል በፋኖ
ሰኞ ቀን መግለጫ ይሰጥበታል ተብሎ የሚጠበቀው ዋና ጉዳይ ነው። አብይ አህመድስ ምላሹም ይሆናል? ጉዳዩ ወደ ሚዲያ ይዞት ይመጣል ወይስ ለመደባበቅ ይሞክራል? የምናየው እጅግ አንገብጋቢ ሀገራዊ ጉዳይ ነው። ብዙዎች እጅግ ተደስተዋል። በሚዲያ እየተቀባበሉት ይገኛሉ። ብዙ አማራያኖች፣ ኢትዮጵያኖች፣ ሀገር ወዳዶች እንኳን ደስ ያላችሁ። የተሰማችሁ አስተያየት ምንድን ነው? ሀሳብ አስተያየታችሁን በኮሜንት መስጫው ላይ ያጋሩን። ስሜታችሁን ያጋሩን። ምን ተሰማችሁ? በቀጣይ በዚህ አንገብጋቢ ጉዳይ የሚወጡ መረጃዎችን በስፋት አጠናክረን ይዘነው የምንመጣው ዋናው የመረጃ ጉዳያችን ነው። ለዛሬ በዚህ አበቃን።